ሰላም ውድ የቻናላችን ቤተሰቦች፣ ዛሬ ሶስት የተለያዩ ነገሮች ላይ የምናወራ የምንነጋገር የምንማማር ይሆናል። ሶስት ለህይወት ወሳኝና ዋና ቁልፍ ነገሮች። የመጀመሪያው በስሜት ተነድተህ ወደ ድርጊት አትግባ። ወዳጄ፣ ስሜትህን የምትከተል ከሆነ ሁሌም ወደ አደጋ ትገባለህ። ስሜቱን መቆጣጠር እንደሚችል ሰው ብልህ የለምና። ስሜትህን መቆጣጠር የማትችል ከሆነ ከሰዎች ጋር ባለህ ግንኙነት፣ ከሰዎች ጋር ባለህ ተግባቦት ጥሩ የሆነ ግንኙነትን የምትመሰረት ሰው አትሆንም። በተለይ ወንድ ልጅ ከሆንክ ስሜታዊነትን ቆጠብ፣ ያዝ ልታደርገው ይገባል። በተለያዩ መንገዶች ስሜታዊ ሲሆኑ ሰዎችን ልትመለከት ትችላለህ። ነገር ግን ራሱን መቆጣጠር እንደማይችል ሰው እጅግ ቂል እና ከወንድነት ጠለል በታች የወረደ ሰው የለም። በተለያዩ አጋጣሚዎች ሰዎች ያንተን ወንድነት ሊለኩ ስሜትህን ይፈታተናሉ። ስሜታዊነትህን ሊያዩ ይሞክራሉ። ሊያስጨንቁህ፣ በውጥረቶች መሃል አንተን ሊፈትኑህ ይጥራሉ። በዛ ሰዓት አንተ ያንተን ስሜታዊነት መቆጣጠር የማትችል ከሆነ ከትውልድ በታች የምትሆን ትሆናለህ፣ ወይም ደግሞ በወንድነት ቋንቋ ከወንዶች በታች ትሆናለህ። ስለዚህ ወዳጄ፣ ስሜታዊነትን ቆጠብ የማታረግ ከሆነ ልክ እንደ ሴት ልጅ ችግሮች ሲመጡ የምትጮህ ከሆነ እንኳን ጓደኛህ ሚስትህ እንኳ ጥላህ ትሄዳለች። ምክንያቱም ወንድ ሆኖ ስሜቱን ቆጥቦ የሷን ስሜት መገንፈል የሚያበርድ እንዲሁም ደግሞ የሷን ስሜት ላይ መውጣት ወደ ታች የሚያሰክን ወንድ ያስፈልጋታልና። ስለዚህም ወዳጅ፣ ስሜትን መቆጣጠር የማትችል ከሆነ በህይወትህ እጅግ በጣም ብዙ ነገሮችን ታጣለህ። ስለዚህ ስሜታቸውን መቆጣጠር ከሚችሉ ሰዎች ስሜትን እንዴት መቆጣጠር እንዳለብህ ልትማር ይገባል። ስሜታዊነት እጅግ በጣም እንደሚጎዳ ከዚህ በፊት እኔ ነግሬሃለሁ። አንተ ደግሞ በህይወት የተማርካቸው ብዙ ትምህርቶች ይኖራሉ። ስለዚህ ጀግናዬ፣ ስሜትን መቆጣጠር የምትችል ወንድ ልትሆን ይገባል። ለቤተሰቦችህ፣ ለጓደኞችህ እንዲሁም ለትዳር አጋርህ ስሜትን መቆጣጠር የምትችል እንዲሁም የስሜቶችን ውጥረት፣ የስሜቶችን እጅግ በጣም መውጣትና መውረድ መቆጣጠር የሚችል ስሜት አልባ የሆነ ሰው ባትሆን እንኳን ስሜቱን መቆጣጠር የምትችል ሰው ልትሆን ይገባል። ሰዎች በተለያየ መንገድ የሰዎችን ስሜት እየተመለከቱ ለነሱ ያላቸውን አክብሮት እንዲሁም ንቀት ያሳያሉ። ስትመለከት በማህበረሰባችንም ሆነ እንዲሁ በዓለም ላይ ስሜታዊ ሰዎችን ሰዎች አያከብሯቸውም። ምክንያቱም መረጋጋት ከነሱ የለችምና እንዲሁም ብዙ ትርቃለችና። ስለዚህ ወዳጄ፣ ስሜታዊነትን ቆጠብ እንድታደርግ እኔም እመክርሃለሁ። አንተም ደግሞ በህይወት እያዳበርከው ትሄዳለህ። ያኔ የምታመሰግነኝ ይሆናል። ስሜታዊነትን መቆጣጠር ከቻልክ አሁን እንኳን ካለህበት ችግር ብዙ ችግሮችን አሸንፈህ ራስህን ታገኘዋለህ። እመነኝ፣ ስሜትህን መቆጣጠር የምትችል ሰው መሆን ትችላለህ። ሁሌም በነገሮች መሃል ራስህን፣ በሂደቶች መሃል ራስህን ማሰልጠን የምትችል ከሆነ። ስለዚህም እመክርሃለሁ፣ ስሜታዊነትህን ንጹህ ልታደርገው ይገባል። እጅግ በጣም አንተ የምታዘዘው እንጂ ስሜትህን እርሱ የሚያዘዘ ይሆን ዘንድ አትፍቀድለት። ጀግናዬ፣ በዛሬው የምነግርህ ትልቁ ቁም ነገር ቢኖረኝ ስሜታዊነትህን እንድትቆጣጠር ነው። ስሜትህን መቆጣጠር፣ መቆጠብ መቻል ይኖርብሃል። በሁለተኛ ደረጃ ጨርሰህ አትጥላ፣ ወይም ደግሞ ጨርሰህም ደግሞ
አትውደድ። ብዙ ጊዜ መውደድ ብዙ ይሰብረናል፣ መጥላትም ደግሞ እንዲሁ አረመኔ ያደርገናል። ስለዚህ መጥላትን አንተ እኩል ልታደርገው፣ መውደድንህም ደግሞ እኩል ልታደርገው ይገባል። ባላንስ መሆን ስለሚገባው አንድ ነገር ከመጠን ሲያልፍም ሲያንስም እጅግ በጣም አደገኛ ነውና። ስለዚህ አንተ ሰዎችን በመውደድ መሃል በጣም እጅግ ተሰብረህ ሊሆን ይችላል። ለዚህ ደግሞ ምክንያቱ ጨርሰህ ስለወደድካቸው ስላመንካቸው ነው። በተቃራኒው ደግሞ እጅግ በጣም ሰዎችን የሚጠሉ ሰዎች አሉ። እነዛ ሰዎች ደግሞ ከሰውነት ተራ የወጡ አውሬ የሆኑ ሰዎች ናቸው። ስለዚህ አንዳንዴ ሰዎችን መውደድ ለማይችሉ ሰዎች እጅግ ልታዝንላቸው ይገባል። ምክንያቱም በልባቸው ፍቅር የሚባል በረከት የለምና። አንዳንድ ሰዎች ደግሞ እጅግ በጣም ወደው ሊጎዱ ሊከዱ ይችላሉ። ለነዛ ሰዎችም አዘኔታ ሊኖርህ ይገባል። ምክንያቱም ከልክ በላይ በማፍቀራቸው ነውና የተጎዱት። ስለዚህ አንተም ጀግናዬ መውደድህንና መጥላትህን ልታቻችለው ይገባል። መውደድህም ከልክ በላይ አይውጣ፣ መጥላትህም እንደዚሁ። ስለዚህ በዚች ዓለም ስትኖር በህይወት የምታዳብረው ትልቁ ነገር ቢኖር መውደድንና መጥላትን አቻችሎ መኖር። ይህ ትልቅ ትምህርት ነው። ስለዚህ መጥላትህንም መውደድህንም ልታቻችለው አቻ ልታደርገው ይገባል። እኔ በህይወቴ የተማርኩት ትልቁ ትምህርት ቢኖር በጣም አብዝቶ ሰዎችን መጥላትም በጣም አብዝቶ ሰዎችን መውደድም እጅግ በጣም እንደሚጎዳ ነው። ስለዚህ ጀግናዬ ካወቅኩት ላሳውቅህ ዘንድ የሚገባኝ ይህ ነውና ጨርሰህ አትውደድ፣ ጨርሰህም አትጥላ። በሶስተኛ ከሞኝ ጋር የዋለ እና ሞኝ ሁለቱም ሞኞች ናቸው። ወዳጄ እስኪ አዋዋልህን ገምት። ከማን ጋር ነው የምትውለው? ከማን ጋርስ ነው ጊዜን የምታሳልፈው? ከሰዎች ጋር የምታሳልፈው ጊዜ በአንተ ህይወት ላይ ተጽዕኖ ይፈጥራል። ብዙ ጊዜ ሰምተህ ሊሆን ይችላል። ከአምስት ሰዎች አንደኛው ሰው በሁለቱና በሁለቱ ጓደኞቹ ላይ የተመሰረተ የአዋዋል ወይም የአማካይ ውጤት ነው ይባላል። ስለዚህ እስኪ ተመልከት፣ በዙሪያ ያሉ ጓደኞችህ፣ በዙሪያ ያሉ ሰዎችን ምን አይነት ሰዎች ናቸው? ከአንተ ዓላማ ጋር የሚሄዱ ናቸው ወይንስ ደግሞ ከአንተ ዓላማ ፍጹም ተቃራኒ? ስለዚህ አዋዋልህን መገመት አለብህ። ከሞኞች ጋር የዋለ ሞኝ ነው የሚሆነው። ስለዚህም ደግሞ አንተ አዋዋልህን የትና እንዴት ማድረግ እንዳለብህ በተጠና መልኩ ልትኖርና ልትመረው ይገባል። እኔ ብዙ ጊዜያቴን ከኔ ዓላማ ጋር ከማይሆኑ ሰዎች ጋር አሳልፌያለሁ። ብዙ ጊዜን አቃጥያለሁ። ያ ያቃጠልኩት ጊዜ ዛሬ ላይ እጅግ ይቆጨኛል። ምክንያቱም አሁን ላይ ጥሩ ሰዎች ጋር ብውል ከዓላማዬ ጋር ከሚሄዱ ሰዎች ጋር ጊዜም ባሳልፍ ምን አይነት ሰው ልሆን እንደምችል አውቀዋለሁ። አሁንም ደግሞ ያህንን ለማድረግ እየጣርኩ ነው። በዚህ የለውጥ ሂደት ውስጥ ደግሞ አንተን ሌሎችም ወንድሞችን እንዲሁ ተሳታፊ አድርጌ አንድ ላይ መለወጥና እንዴት አድርገን ህይወታችን ከፍ ማድረግ እንዳለብን እርስ በርሳችን በዚህ ቻናል እንማማራለን። ስለዚህ ይህንን ቻናላችን ሰብስክራይብ በማድረግ አባል በመሆን የለውጥ አንድ አካል ወይም ደግሞ የለውጥ ሂደታችንን አንድ ላይ የምናስቀጥል እንድንሆን ይህን ቻናላችን ሰብስክራይብ እንድታደርግ እጠይቃለሁ። ስለዚህ ጓዴ ከሰዎች ጋር ስለምታደርገው፣ ስለምትውለው፣ ስለምታወራው ነገር ልትጠነቀቅ ይገባል። ምክንያቱም ቅድም እንደነገርኩህ ከሞኝ ጋር የዋለ ሞኝ ነውና። በዛሬው ዕለት በተነጋገርነው መሰረት እኒህን 3 ነገሮች ለህይወትህ በተገቢው መንገድ የምትጠቀም ከሆነ እመነኝ
እኔም አንተም ከፍ ብለን ከፍ ባለ ደረጃ የምንገናኝ ነው የሚሆነው። የዛሬውን 3 ነገሮች ገንዘብህ አድርገህ በሕይወትህ ልትመራባቸው እንዲሁም ደግሞ በእነዚህ ህጎች ልትስተዳደርባቸው የሚገቡ 3 ነገሮችን ነግሬሃለሁ። የመጀመሪያው ከስሜታዊነት የጸዳህ መሆን ይገባሃል። ወይም በስሜት ተነድተህ ወደ ተግባር አትሂድ። በሁለተኛ ደረጃ ጨርሰህ አትጥላ ወይም ጨርሰህም ደግሞ አትውደድ። በሶስተኛ ደረጃ ከሞኝ ጋር የዋለ ሞኝም ሁለቱም አንድ ናቸው። ወዳጄ ቻናላችን ከተመቸህ ላይክ፣ ሼር፣ ሰብስክራይብ አድርግ።